አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዘውድ አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ቋንቋዎችን እናስተምራለን ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምንለቃቸው ቪዲዮዎችን ማግኘት ትችላላችሁ ማለት ነው። በዚህ ቻናል የኦንላይን ትምህርት ብቻ አይደለም የኦንላይን ስራዎችም አሉ ማለት ነው። የኦንላይን ትምህርት የምትፈልጉ ልጆች ካላችሁ በግልም ሆነ መማር በግሩፕ መማር የምትፈልጉ ልጆች ካላችሁ እዚህ ጋር ባስቀመጥነው ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም አናግሩኝ እናስተምራለን ማለት ነው። ብዙዎች ተምረው እየተለወጡበት ነው። እናንተም ማንበብ መጻፍ ማትችሉ ልጆች እንግሊዝኛም ሆነ አማርኛም ሆነ ሂሳብ መማር ትችላላችሁ። እናንተም ተለወጡበት፣ ተጠቀሙበት። ይህን ቪዲዮ ለብዙ ሰው ሼር አድርጋችሁ እንዲዳረስ አርጉት ማለት ነው። ከዛ በተጨማሪ የኦንላይን ስራ መስራት የምትፈልጉ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ጊዜያችሁንና ኢንተርኔት ብቻ ነው የሚያስፈልገው በመስጠት የኦንላይን ስራዎችን እኔ ጋር አብራችሁ መስራት ትችላላችሁ ማለት ነው። ዛሬ ወደ ትምህርቱ የምንገባ ይሆናል። ከዛኛው ክፍል ጀምሮ ሁለተኛውን ክፍል ነው ዛሬ የምናየው ማንበብና ቃላት መመስረት የሚለውን ማለት ነው። ከረ እስከ በ ያሉትን ቃላቶች ፊደላቶች አንብበን ቃላት እንመሰርታለን ማለት ነው። እናንተ በጥሞና በመከታተል ለትምህርቱ ያላችሁን ፍቅር ለመለወጥ ያላችሁን ፍቅር አሳዩ ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እየጻፋችሁን ቢሆን ከኔ ጋር ድምጽ እያሰማችሁን ቢሆን እስከ መጨረሻው ድረስ አብራችሁ ቆዩ ማለት ነው። ስንጀምር ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ ከላይ ወደ ታች እናንብብ። ረ ሰ ሸ ቀ በ ሩ ሱ ሹ ቁ ቡ ሪ ሲ ሺ ቂ ቢ ራ ሳ ሻ ቃ ባ ሬ ሴ ሼ ቄ ቤ። ር ስ ሽ ቅ ብ ሮ ሶ ሾ ቆ ቦ። እሺ አሁን ደግሞ ከቀኝ ወደ ግራ ደግሞ እንወሰደው።
እሺ ሮ ር ሬ ራ ሪ ሩ ረ ሶ ስ ሴ ሳ ሲ ሱ ሰ ሾ ሽ ሼ ሻ ሺ ሹ ሸ ቆ ቅ ቄ ቃ ቂ ቁ ቀ እሺ ቦ ብ ቤ ባ ቢ ቡ በ። እሺ እንግዲህ ፊደላቶችን ቆጥረን ጨርሰናል ማለት ነው። ስለዚህ ፊደላቶችን ቆጥረን ከጨረስን ቃላት እንመሰርታለን ማለት ነው። ከዛ በፊት እስካሁን ላይክ ያላረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉት። እናንተ ላይክ እና ሰብስክራይብ ያላረጋችሁ ቁጥር ያው ቪዲዮም ለብዙ ሰው ስለሚዳረስ ለእኔም እንደ ማበረታቻ ስለሚሆን ማለት ነው። ቀጥታ ወደ ቃላት ምስረታው እንገባለን። እሺ እዚህ ጋር ስንመጣ የረሩ የመጀመሪያ ፊደል ረ አለ፣ የበቡ አራተኛ ፊደል ባ አለ። ረ ፊደል እና ባ ማለት ነው። በአንድ ላይ ረባ 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 ረባ። እሺ ከዚህ ጋር ስንመጣ ደግሞ የሸሹ አራተኛ ፊደል ሻ አለ፣ የሸሹ አምስተኛ ፊደል ሼ አለ። ሻ ፊደል እና ሼ ፊደል በአንድ ላይ ማለት ነው። ሻ ሼ ሻሼ ሻሼ ሻሼ። እሺ ወደ ቀጣይ ስንመጣ ከዚህ ጋር የረሩ ስድስተኛ ፊደል ር እና የቀቁ መጨረሻ ፊደል ቆ አለ። የረሩ ስድስተኛ ፊደል ር እና የቀቁ መጨረሻ ፊደል ቆ በአንድ ላይ ርቆ 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 ርቆ። እሺ ወደዚህ ጋር ስንመጣ የረሩ ሁለተኛ ፊደል ሩ እና የበቡ ስድስተኛ ፊደል ብ። የረሩ ሁለተኛ ፊደል ሩ እና የበቡ ስድስተኛ ፊደል ብ በአንድ ላይ ሩ ብ ሩ ብ ሩብ ሩብ ሩብ። እሺ ወደዚህ ጋር ስንመጣ የሸሱ ስድስተኛ ፊደል ሽ፣ የሸሹ አራተኛ ፊደል ሻ አለ። በአንድ ላይ ሽ ሻ ሽ ሻ ሽሻ ሽሻ። እዚህ ጋር ስንመጣ ደግሞ የቀቁ መጨረሻ ፊደል ቆ እና የሸሹ አምስተኛ ፊደል ሼ አለ። ቆ ሼ ቆሼ ቆሼ። የቀቁ መጨረሻ ፊደል ቆ እና የሸሹ አምስተኛ ፊደል ሼ ቆሼ ያላል። እዚህ ጋር የቀቁ አምስተኛ ፊደል ቄ አለች። የሰሱ ስድስተኛ ፊደል ስ አለች። ቄ ስ ቄስ ቄስ ቄስ። እሺ እዚህ ጋር ስንመጣ የሸሹ መጀመሪያ ፊደል ሸ፣ የበቡ አምስተኛ ፊደል ቤ። የሸ እና ቤ ማለት ነው። በአንድ ላይ ሸቤ 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 ማለት ያው እስር ቤት ማለት ነው። ሸቤ ሸቤ። እሺ እዚህ ጋር ደግሞ የሰሱ ሶስተኛ ፊደል ሲ፣ የቀቁ አራተኛ ፊደል ቃ አለ። በአንድ ላይ ሲ ቃ ሲቃ። ሲ ፊደል እና ቃ ፊደል ማለት ነው። በአንድ ላይ ሲቃ። ሲቃ ማለት ከመጠን በላይ የሆነ ሀዘን ከሆነ ወይም ከመጠን በላይ የሆነ ደስታ ሲቃ ይባላል ማለት ነው። እሺ እዚህ ጋር የቀቁ ሁለተኛ ፊደል ቁ፣ የሰሱ ስድስተኛ ፊደል ስ። ቁ ስ ቁስ 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 ቁስ። እሺ እዚህ ጋር ደግሞ የበቡ መጀመሪያ ፊደል በ፣ የረሩ አምስተኛ ፊደል ሬ። በሬ 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 በሬ። እሺ እዚህ ጋር የሰሱ ሁለተኛ ፊደል ሱ፣ የቀቁ ስድስተኛ ፊደል ቅ አለ። የሰሱ ሁለተኛ ፊደል ሱ፣ የቀቁ ስድስተኛ ፊደል ቅ። ሱቅ ሱቅ ሱቅ። እሺ ወደዚህ ጋር ስንመጣ የቀቁ መጨረሻ ፊደል ቆ፣ የቀቁ ስድስተኛ ፊደል ቅ። ቆቅ። የቀቁ መጨረሻ ፊደል ቆ እና የቀቁ ስድስተኛ ፊደል ቅ ቆቅ ቆቅ ቆቅ።
የሸሹ ስድስተኛ ፊደል ሽ አለ። የረሩ መጨረሻ ፊደል ሮ አለ። ሽሮ ሽሮ ሽሮ። እሺ የሰሷ አራተኛ ፊደል ሳ እና የቀቁ ስድስተኛ ፊደል ቅ ሳቅ 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 ሳቅ። እሺ የሰሱ ሁለተኛ ፊደል ሱ እና የሰሱ ስድስተኛ ፊደል ስ ሱስ 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 ሱስ። እሺ የረሩ ሁለተኛ ፊደል ሩ እና የቀቁ ስድስተኛ ፊደል ቅ ሩቅ ሩቅ ሩቅ። እሺ የሰሱ ስድስተኛ ፊደል ስ እና የበቡ መጨረሻ ፊደል ቦ ስቦ 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 መሳም ማለት ነው። መሳር። ስለዚህ ውድ የዘውድ አካዳሚ ተከታታዮቻችን የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ ይዤላችሁ መጣ ይሆናል። እናንተ ይሄን ላይክ፣ ሰብስክራይብ እያደረጋችሁ ለብዙ ሰው አዳርሱት ማለት ነው። በቀጣይ እስክንገናኝ ማሰላማ